ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ቴሌግራም ላይ በጠየቃችሁኝ መሰረት ጂኤስ ኤክስፖርት እና ኢትዮሳት በ60 ሴንቲሜትር እንዴት እንደምንሰራ በዛሬው ቪዲዮ ማሳያችሁ ይሆናል። ስለዚህ ወደ ዛሬ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ እንጀምራለን። በቀጥታ ወደ ቪዲዮ። እሺ ጂኤስ ኤክስፖርት እና ኢትዮሳት ለመስራት ሁለት ኤልኤንቢ ነው የሚያስፈልገን። በጣም ደግሞ ስዊች ያስፈልገናል። ስዊች ማለት ይሄኛው ነው። ኢትዮሳት እና ስፖርትን ወደ አንድ ላይ ተቀብሎ ወደ ቤት የሚወስድ ስዊች ይባላል። ስለዚህ አንድ ስዊች አንድ ኤልኤንቢ እና ኤልኤንቢን ለማስገባት ደግሞ ሹ ያስፈልገናል። ከዛ ቀጥታ ኳሊቲ ወደ መፈለግ እንሄዳለን። ስለዚህ መጀመሪያ ፋይንደር ካላችሁ በፋይንደራችሁ ፍሪኮንሲ ትሞላላችሁ። ፋይንደር ካላችሁ ደግሞ ቤት ላይ በሪሲቨር ላይ በመሙላት ቀጥታ ማስተካከል ትችላላችሁ። ስለዚህ ፍሪኮንሲው 11090 ሆሪዞንታል 30 ሺህ በማድረግ ቀጥታ ዲሹን ማንቀሳቀስ እንጀምራለን። ምንም አይከብድም፣ በጣም ቀላል ነው። ስለዚህ ኢትዮሳት ባለበት አቅጣጫ ኳሊቲ እንፈልጋለን። ከዛ በኋላ እናስረዋለን ማለት ነው። ምንም አይከብድም። ስለዚህ ካስቸገራችሁ ደግሞ ቴሌግራም ቻናላችን በመቀላቀል እኛን መጠየቅ ትችላላችሁ። ስለዚህ የቴሌግራም ቻናላችን ሊንክ ዲስክሪፕሽን አስቀምጬላችኋለሁ። እሱን በመንካት የቴሌግራም ቻናላችን እና ግሩፑን በመቀላቀል ከኛ ጋር ሀሳብ አስተያየታችሁን ሼር መደራረግ ትችላላችሁ። እንደምትመለከቱት አሁን ኳሊቲ እፈልጋለሁ። ከዛ በኋላ ኳሊቲ ሲመጣ ደግሞ እኔ አስረዋለሁ። እንደምትመለከቱት አሁን ኳሊቲ መጥቶልኛል። አሁን ወደ 40 አካባቢ መጥቶልኛል። ከዛ አስረዋለሁ። ከዛ በኋላ ካሰረን በኋላ ደግሞ ኳሊቲ እንጨምራለን። በጣም ቀላል ነው፣ ምንም አይከብድም። ኤልኤንቢ በማንቀሳቀስም ኳሊቲ መጨመር ትችላላችሁ። ስለዚህ እዚህ ጋር 40 አካባቢ ሲመጣ እናስረዋለን። ቤት ሄዶ ደግሞ እዚህ ጋር ፋይንደር ካላችሁ በፋይንደር የምትጠቀሙ 50 ላይ ካሰራችሁ በጣም በቂ ነው። ከዛ ቤት ሲሄድ ኳሊቲ በጣም ሀይ ስለሆነ ወደ 90 አካባቢ ይደርሳል። ስለዚህ እዚህ ጋር 50 ላይ እናስረዋለን። ከዛ በኋላ ከላይ በኩል ደግሞ ኢትዮሳት ነው የምንደርበው። በጣም ቀላል ነው እና ይሄን ቪዲዮ ኤዲት ያደርግልኝ ኤፋ ብላክ ነው። በተጨማሪ ደግሞ ታምኔሉን የሰራልኝ እሱ ነው። ስለዚህ ሾርት ቪዲዮ እና ሎንግ ቪዲዮ ኤዲት ማስተር የምትፈልጉ፣ በተጨማሪ ደግሞ ግራፊክስ ዲዛይን ማለትም ሎጎ፣ ባነር እና ታምኔል ማሰራት የምትፈልጉ ኤፋ ብላክ አሪፍ አድርጎ ይሰራል። ስለዚህ የቴሌግራም ዩዘር ኔም እዚህ ጋር አስቀምጬላችኋለሁ። እሱን በመንካት ከእሱ ጋር ማውራት ትችላላችሁ። ስለዚህ ከኤምፒ ቴክ ከዚህኛው ቻናል ነው የመጣሁኝ ካላችሁ ደግሞ ዲስካውንት አለ። ስለዚህ አሪፍ አድርጎ ይሰራላችኋል። ስለዚህ አሁን ደግሞ ወደ ራሳችን ቪዲዮ እንመለሳለን። ኳሊቲ መጥቶልኛል። ከዛ በኋላ እናስረዋለን። ካሰርን በኋላ ደግሞ አሁን ደግሞ ኢትዮሳት ከላይ በኩል እንደርባለን። ኢትዮሳት ለመደረብ ደግሞ ሌላ ኤልኤንቢ ያስፈልገናል። ስለዚህ ሌላኛውን ኤልኤንቢ ከላይ በኩል እናደርጋለን። ስለዚህ ይሄኛውን ኳሊቲ ከመጣ በኋላ እንደምትመለከቱት 55 መጥቶልኛል። ከቻላችሁ ደግሞ እናንተ መጨመር ትችላላችሁ። ከዛ አሁን ደግሞ የኢትዮሳት ፍሪኮንሲ ፋይንደራችሁ ላይ ወይም ሪሲቨራችሁ ላይ ትጽፋላችሁ። ከዛ በኋላ ደግሞ ከላይ በኩል ኤልኤንቢ በመደረብ ኢትዮሳት ደግሞ ኳሊቲውን እንፈልጋለን። በጣም ቀላል ነው። እንደዚህ አድርጋችሁ በቀላሉ ማስተካከል ትችላላችሁ። ሀሳብ አስተያየት ካለ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። እኔም በተቻለኝ መጠን ለሁላችሁም መልስ እሰጣለሁ። በተጨማሪ ደግሞ የቴሌግራም ግሩፕ በመቀላቀል ከኛ ጋር ሼር መደራረግ ትችላላችሁ ሀሳብ አስተያየታችሁን። በተጨማሪ ደግሞ የቴሌግራም ቻናላችን በመቀላቀል ከኛ ዘንድ አዳዲስ መረጃዎችን በየቀኑ ማግኘት ትችላላችሁ። ስለዚህ የቴሌግራም ቻናል እና ግሩፕ ሊንክ ዲስክሪፕሽን አስቀምጬላችኋለሁ። እሱን በመንካት ቀጥታ ከኛ ዘንድ መረጃ ማግኘት ትችላላችሁ። በተጨማሪ ደግሞ ይህን ካስተካከላችሁ በኋላ ሰርቨር ማስሞላት የምትፈልጉ ደግሞ በቅናሽ ከኔ ዘንድ ማግኘት ትችላላችሁ። ስለዚህ በቴሌግራም በኩል እኔን በማናገር የጂኤስ ኤክስፖርት ሰርቨር ማግኘት ትችላላችሁ። በተጨማሪ ደግሞ ከሱም በተጨማሪ የ24 ስፖርት ሰርቨር ማግኘት ትችላላችሁ። እንደምትመለከቱት የኢትዮሳት ኳሊቲ መጥቶልኛል። በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ። አሁን ደግሞ መጨረሻ ላይ እናንተ ቴሌግራም ላይ ለጠየቃችሁን ጥያቄዎች ለአንዳንድ ጥያቄዎች መልስ እሰጣለሁ። ስለዚህ ቪዲዮን እስከ መጨረሻው ተከታተሉት። መጨረሻ ላይ ለተወሰኑ ጥያቄዎች መልስ እሰጣለሁ። ስለዚህ እንደዚህ አድርጋችሁ በቀላሉ ኢትዮሳት ከላይ በኩል በመደረብ ማስተካከል ትችላላችሁ። እንደምትመለከቱት ኳሊቲ መጥቶልኛል። በጣም ቀላል ነው፣ ምንም አይከብድም። በ60 ሴንቲሜትር ይገባል። ነገር ግን 60 ሴንቲሜትር የሚሰራው አዲስ አበባ እና በስተደቡብ በኩል ላሉት ነው። ከአዲስ አበባ ወደ ድሬዳዋ እና ወደ ሰሜን በኩል ላላችሁ በ90 ሴንቲሜትር ብትሞክሩ አሪፍ ነው። አዲስ አበባ ላይ ቀጥታ ይገባል በ60 ሴንቲሜትር፣ በስተደቡብ በኩል ላላችሁም ይገባል። ግን ከአዲስ አበባ ወደዛ በኩል ወደ ድሬዳዋ፣ ዝዋይ እና ወደ በስተሰሜን በኩል ላላችሁ በ60 ሴንቲሜትር በጣም ነው የሚያስቸግረው። ስለዚህ በ90 ሴንቲሜትር ስሩ። ከዛ በኋላ ከሰራችሁ በኋላ በዚህኛው በስዊች በኩል አድርጋችሁ ቀጥታ ወደ ቤት ትወስዳላችሁ። ስዊች እንደምትመለከቱት ባለ አራት ነው። ስለዚህ የመሀልኛውን ወደ ከሪሲቨር ከቤት የሚመጣውን እዚህ ጋር በመሃል ላይ ታስገባላችሁ። ከዛ በኋላ ከኤልኤንቢ የሚመጣውን በፈለጋችሁበት ታስገባላችሁ። ከዛ በኋላ ቤት ሄዳችሁ ፖርት ማስተካከል ነው። ይሄ ታውቃላችሁ ብዬ አስባለሁ። ዜን እንደዚህ አድርጋችሁ በቀላሉ በማስተካከል ኢትዮሳት እና ጂኤስ ኤክስፖርት አንድ ላይ መስራት ትችላላችሁ። ምንም አይከብድም። አሁን ደግሞ ቤት ሄደን ደግሞ የምናይ ይሆናል። ስለዚህ አሁን እዚህ ያለውን ጨርሰናል። አሁን ደግሞ ቤት ሄደን
ያለውን ነገር እናያለን። ሶ ካሜራማን ተከተለኝ፣ ቤት ሄደን ደግሞ ፏፈሽ እንላለን። ይመቻችሁ የአራዳ ልጆች። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቤት ገባን። ቤት ስመጣ ፖኪነን እያየችኝ ነበር። ቅድም ራሱ ዲሽ ሲሰራ በስስት አይን እያየችኝ ነበር። እሺ አሁን ደግሞ ቴሌግራም ላይ ለተጠየቁት ጥያቄ መልስ እሰጣለሁ። መጀመሪያ ጥያቄ ጂሴክ ስፖርት ነፃ ቻናል ነው ወይ ላላችሁን ደግሞ ነፃ ቻናል አይደለም፣ ፔመንት አለው። የአንድ ወር የ3 ወር እና የ6 ወር የአንድ ዓመት አለ። ስለዚህ የአንድ ወር 500 ነው፣ 500 አለ። በሁሉም ሪሲቨር ዘሴም አይደለም። ስለዚህ ቴሌግራም ላይ ማየት ትችላላችሁ፣ የቴሌግራም ቻናላችን በመቀላቀል። ሁለተኛው ጥያቄ ደግሞ ጂሴክ ስፖርት በሁሉም ሪሲቨር ይሰራል ወይ ላላችሁኝ ደግሞ በሁሉም ሪሲቨር አይሰራም። እሱንም ደግሞ ቴሌግራም ቻናል ላይ ፖስት አድርጋለሁ፣ በየትኛው ሪሲቨር እንደሚሰራ እና በየትኛው ሪሲቨር ደግሞ እንደማይሰራ እሱንም በቴሌግራም ቻናል ላይ ፖስት አድርጋለሁ፣ ከሱ ማየት ትችላላችሁ። ሶስተኛው ጥያቄ ደግሞ ከየት ነው የምናገኘው ላላችሁኝ ሰርቨሩን ከኔ ዘንድ ማግኘት ትችላላችሁ። ስለዚህ እዚህ ጋር በምታዩት ዩዘርንም እኔን ማናገር ትችላላችሁ። ከዛ በኋላ ሰርቨር እሞላላችኋለሁ። ሶስተኛው ጥያቄ ደግሞ ሲዩቲቪ ወይም ሱቲቪ ኢትዮሳት ላይ ያለው ሪሲቨር በየትኛው ሪሲቨር ነው የሚሰራው ላላችሁ፣ ሲዩቲቪ በአሁኑ ሰዓት በሪል ስታር በሁሉም ሪል ስታር እየሰራ ይገኛል። በተጨማሪ ደግሞ በአንዳንድ ሪሲቨሮች ይሰራል። ስለዚህ እሱንም በቻናል ላይ ፖስት አድርጋለሁ። ስለዚህ እሱንም ማየት ትችላላችሁ። ዛሬ ያበደ ጊቫዌ አዘጋጅተናል። ስለዚህ በዚህ ጊቫዌ መሳተፍ ከፈለጋችሁ መስፈርቱ ኮመንት ላይ የፈለጋችሁትን መጻፍ፣ በተጨማሪ ደግሞ ይህን ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ። ከዛ ይሄ ቪዲዮ በ15 ቀን ውስጥ ከ5000 በላይ ቪው ካገኘ ለ3 ሰው የጂሴክ ስፖርት በነፃ እሞላለሁ። ስለዚህ ይሄን ቪዲዮ ሼር ማድረጋችሁ እንዳትረሱ። በቀጣይ እንድሰራላችሁ የምትፈልጉትን ቪዲዮ ኮመንት ላይ መጻፍ ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉ። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ኮመንት ላይ ማስቀመጥ ትችላላችሁ። ይመቻችሁ።